በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት ይገባል። ይሄ የአማራ ህዝብ በየቦታው እየተጨፈጨፈ ዜጎቻችን በሚል ሽፋን እየለበሰ መሄድ የለበትም። ግልጽ ውይይት መደረግ አለበት። በዚህ አጀንዳ ላይ መከላከያ ውጣ ተብሎ ታዞ ከ4 ሰዓት በ3 ሰዓት በ4 ሰዓት ልዩነት ገብተው ሲጨፈጭፉት ምትክ ወታደር ለምን አልተቀመጠም? እዛ አካባቢውን የሚጠብቅ ክልሉ ለምን አላስቀመጠም? ችግር ስላለ አይደለም እዛ መከላከያ ያን ያህል ጊዜ የተቀመጠው። እንዲህ መጫወቻ ላይ ሰው ህይወት እስኪያስቡት ህፃናቶቹ እዛ በረሃ ላይ ፈሰው ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ እንዲሁ ትንሽ እንዴት አይነት ህሊና ለብስብስ እያደረግን የምንሄደው። ስለዚህ በዚህ አጀንዳ ውይይት ካልተደረገ ይሄ ምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። በስበስ ነው የተጀመረው እዚህ ሀገር ድብስብስብስ። አንድ ብሔር ነው ተለይቶ እየተጠቃ ያለው። ይሄ ጥቃት ይቁም የሚል መግለጫ ማውጣት ያልተቻለው ለምንድን ነው? ሲጀምር መግለጫው ማለት ነው አንድ ብሔር ነው እየተጠቃ ያለው። በመተከል ብንሄድ፣ በጉራ ፈርዳ ብንሄድ፣ አሁን በወለጋ ብንሄድ፣ የትም ብንሄድ እየተጠቃ ያለው አንድ ብሔር ነው። በማንነቱ ነው እየተጠቃ ያለው። ይሄ ነገር ይቁም ብለው ክልሎች እንኳን ይህንን የሚያወግዝ ነገር እንኳን እያወጡ አይደለም። እንዲህ ብለን ነው አንድ ነን የምንቀጥለው። ሁሉም ክልል ለምንድን ነው እኒህ ወገኖቹ እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል፣ በሚቀጥለው እንነጋገራ። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ተነጋግረን እዚህ ምክር ቤት አባል ሁሉም ኢትዮጵያውያን ወክሎ ያለ የምክር ቤት አባል ይህንን በጋራው ግዙ። አንድ ብሔር ላይ ያነጣጠረ ጥቃት ይቁም። ይህንን ደግሞ የሚመለከተው አስፈጻሚ አካል በአስቸኳይ ይህን የሚያደርጉት ላይ እርምጃ ይወሰድ። ተነጥሎ መውጣት አለበት። በግልጽ መወገዝ አለበት። አይደለም መጠየቅ አለ። በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት ይገባል ነው ምለው። አመሰግናለሁ።